አህለን ጀማው ከች ብለናል እንግዲህ ዛሬ ያው ለየት ያለ ሰርፕራይዝ አለን ዱባይ ከገባው ከሁለት ወር በኋላ ያለው ለውጥ ያየው ነው አዎ ምንም አይደለም ለክፉ አልሰጥም አዎ እንግዲህ ወጣው አሁን ጁማዓ ለሰግድ ይርኩ ነው እዚህ ጋር አንድ ሰፈር ነኝ ያብታሙ ሰፈር ስለሆነ እንደሆነ አላውቅም ብቻ አረንጓዴ ነው አበባ ያምራል ምናምን አበባ አለ ምናምን እያልኩ አሽቃበጥኩ እዚህ ጋር እንግዲህ It's amazing bro ያው አሁን መስጊዱ አጠገብ ደርሻለሁ ያው እየገባው ነው ከዚህ በኋላ ያለው ለማያሾፍ ሞክራለሁ አላሾፋችሁም ያው ሰግጄ ወጣው በኋላ እናወራለን ጀማው ያው ሰግጄ ወጣው ወጥቼ ትንሽ የእግር መንገድ አለው እንዴ ያው ከወጣው በኋላ ዞር ስር ማንንም የለም ብቸኛ እግረኛ ነኝ እኔ ዓለም አቀፍ ብቸኛ የዱባይ እግረኛ ተበላችሁ ዘይቡኝ አንድ ቀን መገና ይዛለሁ አይዞን እንግዲህ ዱአ እንደምታረጉልኝ ተስፋ አረጋለሁ እንግዲህ ያው ሸከተፍ ይያልኩ ነው በኮቴ ማለት ነው እዚህ ጋር ላሾፋችሁ ይፈልኩት ያው እጽዋት ምን ያህል እየበቀለ እንደሆነ ነው እዚህ ሀገር ላይ እዚህ በረሃ አሸዋ ላይ ማለት ነው ሳር እንኳን አፈር እንኳን ይናፍቃል አፈር የለም ግን ታምር ነው መላ ማይሰራው ነገር የለም እንዲ በብር እንግዲህ ይሄን የመሰሰለ ነገር ይሰራሉ ያው ይደነቁ ይገባቸዋል ይችላሉ በቃ አረብ ይችላል ፀሐዩ አቃጥሎኝ እዚህ ገባው በቃ እንግዲህ መተው ካስነሱኝ አላቀም ግን በጣም እንዲ ኮባ እንትንስ ዛፍ ነው ያለው እንደነ ሙዝ ነው መሰለኝ ግን ኮባ አይደለም የሙዝ ነውና በጣም ደስ ይላል እዚህ ያው ወድጄዋለሁ እኔ ዛሬ ለኔ ልዩ ቀን ነው ምክንያቱም ጁማዓ ነው በጁማዓ ቀን እረፍት ወጣሁኝ እረፍት በጁማዓ ቀን ሁሌ ባጋጠመኝ ይያልኩል ነበር ግን አጋጥሞኝ ያቀ ዛሬ አጋጥሞኝ ወጣሁ እንደገና ደግሞ አይዲ ካርድ ዛሬ ነው መቀበለው አይዲ ካርድና አብረን እንቀበላለን ያው ሰግጄ እየወጣሁ ነው ጁማዓ ስለነበረ መስጊድ ሂጄ በጊዜ ሰግጄ ምናምን እየወጣሁ ነው ኤቭሪባዲ ይመቻቹ ዋው አየሩ ግን ተመችቶኛል እንዴ ዱባይ ላይ እንደዚህ ፋሻማ አየር ምናምን ኢትዮጵያ ያለው እየመሰለኝ What's going on bro ያላችሁ የሚሰሩት ስራ ነው በጣም ማደንቅላችሁ ስራ ከአረቦች ውስጥ አንዱ ይሄ ውሃ ነው እንደምታዩት ውሃው ብቻ የሆነ ሲስተም አለው እንደዚህ ከውስጥ ያያይዙትና መሰረታዊ ቧንቧ በሉት በቃ በየዛፉ ቂጥ ላይ ይጠመጠማል ይሄ ገመድ ማለት ነው ከዛም ይወጣበት አለና ሙሉ ቀን ውሃ ያገኘ ነው የሚውለው አስቡት እና እንደኔ ኢንቫይሮንመንት የሚፈጥሩት ለፍተው ሰርተው ነው ኢንቨስት የሚያደርጉት ማለት ነው እና እኛ ያላህ ደግሞ የሰጠን ትልቅ ኒዕማ አለ አዲስ አበባ ኢትዮጵያ ላይ ምናምን አረንጓዴ ነው ግን እኛ እንደዚህ ተንከባክበን ምናምን መያዝ አንችልበትም መሰለኝ ምክንያቱም እኛ ፈጣሪ አብስቶ ስለሰጠን አንጨነቅለትም እንደዚህ ነገር እነሱ ግን በዚህ በጣም ይጨነቁለታል ሰው ይሄ በጣም የሚያስደምም ነገር ነው በጣም ሳላደንቃቸው ማለፍ አልወድም እዚህ የሚያስገርሙ ነገሮች ገና አሾፋቸዋለሁ ያው ወደ አይዲ ካርድ ለመቀበል ይልኩ እንደሆነ ነገራቸዋለሁ ሶ ሌትስ ጎ ወደ ሙቀት ወጣው ተመልከቱ አሁን የዛፍ ውሃ የሚጠጣው ቺኛዋ ገመድ አለች ሲገመድ በሷ ምክንያት ነው ገመድ አሁን መሬት ለመሬት እንዲዘዋወር አድርጎታል ማለት ነው እነዚህ ሁሉም ነገር እና አስቡት ቅርንጫፉ ላይ ድረስ ደርሷል አዋፋት ሾማም ለዚህ ያርፋሉ በዚህ ሁሉ ነገሩ ሳንለፋ አላህ የሰጠንን ኒዕማ ግን መጠቀም አቅቶናል ይሄንን የተረዳሁት እኔ እንዴት ነው እንደዚህ ቪዲዮ ላይ ራሱ ስታዩን ጥራቱ ምናምን እንግዲህ እዚህ ሀገር ቪዲዮ መቅረጽ እንኳን የሚቻል አይመስለኝም ምክንያቱም ተመልከቱ እዚህ ፖሉ ላይ ካሜራ አለ በየፖሉ መሃል ካሜራ አለ በቃ ቆጣጣሩዋል እዛው ደቅ ብሎ ህጋቸው ጠበቅ ያለ ነው እንደምታዩት እዚህ ፖል ላይ ካሜራ አለ ቪዲዮ ካሜራ እንደ እድሜ ልኩን እንግዲህ ሲፈጠር ጀምሮ ካሜራ እንዲያነሳ ፍሪ ሆነ ቪዲዮ እንዲያነሳ አርጎ የሰሩት ማለት ነው ታምር ነው እንግዲህ ራሱ ከማታ መብራት ያበራል ቀንም ማታም እንደገና ደግሞ ቪዲዮ እየቀረጸ ይኖራል ማለት ነው በዚህ አጋጣሚ ሹፌር እንኳን ቀይ መብራት አላለፈ ሚሊዮን እንኳን አነዳዳጁ ያለ መንጃ ፍቃድ የሚነዳውላ በዚህ ይከታተሉት ሌላው የገረመኝ አንድ ቀን ፖሊስ አይቻል አቀመን እዚህ ከመጣው ጀምሬ ራሱ ማለት ነው ምክንያቱም ሁሉም ነገራቸውን ከተማው የሚቆጣጠሩት በዚህ ካሜራ ነው ላይ ይሄ ፖሎቹ ላይ ያሉት በግራና በቀኝ በየ5 ሜትር በማይሞላ ርቀት ውስጥ ካሜራ አለ በቃ ሀገሪቷን ሁሉ ማለት ነው ያጥለቀለቃት ነገር እኛም እንግዲህ ያው ካሜራውን ይቅረጹን እንግዲህ የመጣው ይመጣል ወንድ ልጅ አይፈራም አው ጎድ አውስ ይውላ መሬት መታየት የኛ ነው
زنتازو يا فرينا قالوا وات تفطرو اشوارات እኮ ተፈጥሮ ነው አርነቅ ነው በቃ ባለው ነገር መነሰጥ ነው ብራዘር አይዲ ልቀበል ስለሆነ ዛሬ ምንም ማድረግ አይቻልም አይዲን ተቀብዬ ስለመመጣ ያለው ነገር አብሬያችሁ አሾፋችኋለሁ ማለት አይዲ መጣው ተመልሼ ቀደም የቀረጽኩት ቪዲዮ እንዳለ ተደለተብኝ ላሳያችሁ ነበር አይዲ ካርድ ስቀበል ነው በእውነት 5 ደቂቃ ምናምን የሚሞላ የሆነ ደስ የሚል ቪዲዮ ለራሴ እንኳን ሳይው ደስ የሚል ቪዲዮ ነው ባለማው ሪሳይክል እንኳን ማድረግ እንዳለ ሴቭ ያደረገ መስሉኝ የቀረጽኩት ቪዲዮ እኮ ነው ያው ለፈለስ ደሰት ምናምን የነበረው በእኔ ደረሰው በእናንተ አይድረስ ብያለሁ ለማንኛውም ተቀብያለሁ ያው እንግዲህ ለዚህ ጥቅም ምን ያህል እንዳለው እዚህ ዱባይ ላይ ያላችሁ ሰዎች ተረዳላችሁ ያለዚህ መንቀሳቀሳችሁ ለዚህ ሀገር ነፃነት የላችሁ የሚመጣችሁበት ተሳቃችሁ ነው የምትኖሩትና እኔም አይቻለሁ አሁን በፍሪደም እንደፈለኩ መንቀሳቀስ መፍታለኝ ስራም ቦታ ላይ ቢሆን ማንንም ይዘኛል ያስጨንቀኛል ምለሱ የለም ቆጠረብኝ ቢምል ይሄ ሌላው ሰው እዚህ እየኖረ 50 ብር በቀን የሚቆጥርብህ አስበዋል ከቢክራይ በላይ ስከፍል የሆነ ጊዜ ተጠራቅሞ መጥቶ ምናምን በእድሜ ልክ አግኝተው ማታቆን ገንዘቡላ ስትከፍል አረከባድ ነው ብቻ ይሄው እንግዲህ ተቀብያለሁ ይሄ ካርድ ያለው ጥቅም በጣም ብዙ ነው ለምሳሌ ይሄ ካርድ ያለው ሰው አምስቱ የገልፍ ሀገራት የሚባሉትን በነፃነት ያለ ፓስፖርት መንቀሳቀስ ይችላል በዛ ላይ የህክምና የፖሊስ ጣቢያ የትኛውም ቦታ ማንኛውም መንግስታዊ ድርጅት ሄጂ የብድር የተለያዩ ነገሮች እንትን የማግኘት ቻንስ ይኖረኛል አይዲ ካርድ ካለኝ ማለት ነው ያው ሲስተሙን አናቆም እንጂ ሲስተሙን መጣቁ ሰዎች ጻፉልኝ ቦስ መስመር ሰው ይሄን ይመስላል እንግዲህ ሌላ ጊዜ ባሪ ቪዲዮ እንደምንገናኝ ተስፋ አደርጋለሁ ይመቻችሁ ያው እንግዲህ ዛሬ ይሄ ቪዲዮ ለዩቲዩብ የመጀመሪያ ነው እና ይሄን ማይታችሁ ሐሳብ አስተያየታችሁን ጻፉ ይሄንን ብታስተካክል አሪፍ ነው ተስፋ እንዳቆርጥ ምናምን ምትሉን ነገር ብቻ ማስተካከል ያለብኝ ነገሮች ብትነግሩኝ ደስ ይለኛል ይመቻችሁ